በጂንካ ሶስት የቃለ ሕይወት አገልጋዮች ምንነቱ ባልታወቀ በሽታ ወዲያውኑ ሞቱ። ሁለት የጤና ባለሙያዎችም እንዳረፉም ተሰምተዋል። ምንድነው የተፈጠረው? ጤና ሚኒስቴርስ ምን አለ? በአሁኑ ወቅት በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፌቨር አስመልክቶ ከጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተሰጠ ጋዜጣዊ መግለጫ የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎችን እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል። በአሁኑ ወቅትም በደቡብ ኢትዮጵያ ክልል በጂንካ ምንነቱ በመረጋገጥ ላይ ያለው የሄሞራጂክ ፌቨር በሽታ መከሰቱን የቅኝት መረጃዎች ያመለከቱ ሲሆን እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርጉ እናሳስባለን። በአፍ አፍንጫና ሌሎች ለሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁል ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ በማጽዳት፣ ማንኛውም በጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፌቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል። ተጨማሪ መረጃዎችን ወደ 8335 እና 952 ነጻ የስልክ መስመሮች በመደወል ማግኘት ይቻላል። ዶክተር መቅደስ ዳባ የጤና ሚኒስቴር ሚኒስትር። ሌላኛው መረጃ አቶ ታዬ ደንደአ ከቀረቡባቸው 3 ክሶች ከሁለቱ ነጻ ሲወጡ በአንደኛው ጥፋተኛ ተባሉ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአ በአቃቤ ሕግ ከቀረቡባቸው 3 ክሶች ፍርድ ቤቱ በሁለቱ በነጻ ሲያሰናበታቸው በአንዱ ግን ጥፋተኛ ተባሉ። ባለፈው ዓመት የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስነዋል። የአቶ ታዬ ጠበቃ አቶ አበራ ንጉሴ ለሚዲያ እንዳረጋገጡት በዚሁ ፍርድ ቤት ውሎ ደንበኛቸው ከቀረቡባቸው ክሶች በሁለቱ ነጻ ተብለዋል። አቶ ታዬ ነጻ የተባሉባቸውን ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚል 2 ከባድ ክሶች ናቸው። ተከሳሹ አሁን በፍርድ ቤቱ ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤቱ ታይቶ ውድቅ ተደርጎ የነበረ ቢሆንም ነገር ግን በድጋሚ እንዲታዩ መወሰኑ አይዘነጋም። በዛሬው የፍርድ ቤት ውሎ አቃቤ ሕግ በፍርድ ቤት ካቀረባቸው መከራከሪያዎች መካከል አቶ ታዬ በፌስቡክ ገጻቸው ያጋሩት መረጃ ታጣቂዎች መንግስትን መገዳደራቸውን ተቀባይነት ያለው የሚያስመስል ነው የሚለው ይገኝበታል። በተጨማሪም ከመታሰራቸው በፊት አቶ ታዬ ከሚዲያ ጋር ያደረጉት ቃለ ምልልስም አቃቤ ሕግ ለክሱ ማጠናከሪያነት ጠቅሶ ነበር። አቶ ታዬ በበኩላቸው በማህበራዊ ሚዲያ ያጋሩት መልእክት የእሳቸው መሆኑን አረጋግጠው እኔ ያስተላለፉት መልእክት ወንጀል አይደለም ስሉ ተከራክረዋል። አቶ ታዬ በማህበራዊ ሚዲያ ያጋሩትን መልእክት እንዲሁም ከመገናኛ ብዙሃን ጋር ያደረጉት ቃለ ምልልስ እንደተመለከተ የገለጸው ፍርድ ቤቱ በሁለት ክሶች ነጻ ስሏቸው በሶስተኛ ክስ ግን ጥፋተኛ ተብለዋል። የመጀመሪያውና አቶ ታዬ ነጻ የተባሉት ክስ የወንጀል ህግ 251 ንጹህ በመተላለፍ ከጠላት ጋር ከሸኔ ጋር ከፋኖ ጋር ተባብረዋል የሚል እንደሆነ የጠቀሱት ጠበቃው ይህም ከ20 ዓመት እስከ እድሜ ልክ ወይም ሞት የሚያስቀጣ እንደሆነ ጠቅሷል። ሁለተኛው ነጻ የተባሉበት ክስ የወንጀል ህግን 257 ንዑስ ሲ በመተላለፍ መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርጓል የሚለው ክስ ከ10 ዓመት የማይበልጥ ጽኑ እስራት የሚያስቀጣ እንደሆነ ማክሏል። የቀድሞ የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት እንደራሴው አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነጻ ከተባሉ በኋላ ጥፋተኛ ሆነው በተገኙበት ህገ ወጥ መሳሪያ ይዘው መገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ.ም ቀጠሮ እንደተሰጠ ጠበቃው ገልጸዋል። በዛሬው ውሳኔ ደስተኛ ነን።
ደንበኛዬን ይጎዳሉ በምላቸው በሁለት ትላልቅ ወንጀሎች ነጻ ስለተባሉ ደስተኛ ነኝ ያሉት ጠበቃ አበራ በሶስተኛው ክስ የተሰጠው የጥፋተኝነት ብያኔ ተቀብየዋለሁ ማለት አይደለም ሲሉም ተናግረዋል። አቶ ታዬ ከጠሯቸው 5 የመከላከያ ምስክሮች መካከል የመንግስት ባለስልጣናት ሳይገኙ ሁለቱ ብቻ መሰማታቸውን ጠበቃው ጠቅሶ ስርዓቱን ተከትለን ይግባኝ እንላለን ብለዋል። ከዚህ ቀደም የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ውሳኔ ካሳለፈ በኋላ አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ከፍተኛ ባለስልጣናትን ለምስክርነት ጠርቶ እንደነበር ይታወሳል። በነበረው የፍርድ ቤት ውሎ አቶ ታዬ በምስክርነት ቀርቦ ያስረዱልኝ ካሏቸው መካከል ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባይገኙም ሌሎች 2 የመከላከያ ምስክሮቻቸውን አሰምተው ነበር። ጠበቃው አቶ አበራ ንጉስ አክሎም በደንበኛቸው ላይ ተፈጽመዋል ስላሉት የሰብአዊ መብት ጥሰት ጉዳይና ግንቦት 25 2017 ዓ.ም ያለ አግባብ ከቤታቸው በፖሊስ ሲያዙ ከክርክሩ ጋር ተዛማጭ ያልሆነ በፖሊስ የተወሰዱ ኤሌክትሮኒክስ እቃዎች እንዲመለሱ ፍርድ ቤት ትዕዛዝ እንዲሰጥ እንደሚጠይቁ አስታውቀዋል። አቃቤ ሕግ በአቶ ታዬ ደንደአ ላይ 3 ተደራራቢ ክሶችን የመሰረተው ሚያዝያ 2016 ዓ.ም ነው። አቶ ታዬ ደንደአ በቀረቡባቸው ክሶች ምክንያት ለወራት በእስር ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 ዓ.ም በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ በዚያው ችሎት ውሳኔ ያሳለፈ ሲሆን ለወራት የቀረቡባቸውን ቀሪ ክሳሾችን ሲከታተሉ ከቆዩ በኋላ አቃቤ ሕግ አቋርጧቸው የነበሩት 2 ክሶችን ዳግም አንቀሳቅሷል። አቶ ታዬ ከፍተኛ የመንግስት ባለስልጣን ሆኖ የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሴ ተላልፏል በሚል ተከሶ ነበር። በተጨማሪም ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸዋል። ነገር ግን የፌዴራል ከፍተኛ ፍርድ ቤት ባለፈው ዓመት ሐምሌ መጨረሻ አቶ ታዬ ደንደአ ከቀረበባቸው ክሶች መካከል 2ቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበር ይታወሳል። ከህገ ወጥ የጦር መሳሪያ ጋር በተያያዘ የቀረቡባቸውን ክሶች ደግሞ ከሱ ቤት በዋስ ወጥቶ እንዲከላከሉ ተወስኖላቸው ነበረ ሲሆን አቃቤ ሕግ ግን አቶ ታዬ ነጻ የተባሉባቸውን ክሶች በመቃወም የቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙኃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትሩ የተጻፈ 2 መስመር ደብዳቤ መሆኑ ይታወሳል። ይህንንም ተከትለው በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስዶ 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይቶ ነው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሊደመጡ የሚገቡ መረጃዎችን በማስመልከት እስካሁን ድረስ እንግዲህ መረጃዎችን በማስመልከት ከወደ ጂንካ የተሰሙትን መረጃዎች አቶ ታዬ ጉዳይን በማስመልከት ለእናንተ ይዤላችሁ የመጣሁት። አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ደግሞ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።